እርጉዟ ሞግዚትና ባለሚሊዮነሩ። የኒውዮርክ ቅዝቃዜና ተስፋ የቆረጠችው ስደተኛ። ታሪኩ የሚጀምረው በኒውዮርክ ከተማ በክረምት ወራት ነው። አየሩ በጣም ቀዝቃዛ ነው። በረዶውም መንገዱን ሸፍኖታል። ሳራ በአንድ አሮጌ ካፌ መስኮት ስር ቆማ ወደ ውጭ ትመለከታለች። ሳራ አሜሪካ ከመጣች ገና 6 ወሯ ነው። ህይወት እሷ ካሰበችው በላይ ጨካኝ ሆናባታለች። ትልቁ ችግር ግን ስደት ብቻ አይደለም። ሳራ የ7 ወር እርጉዝ ናት። የልጁ አባት ሁኔታው ሲከብደው ጥሏት ጠፍቷል። በኪሷ ያለው ጥቂት ዶላር ለሚቀጥለው ሳምንት ምግቧ እንኳን አይበቃትም። ሆዷ እየገፋ ስለመጣ ማንም ስራ ሊቀጥራት አልፈለገም። እባክህ አምላኬ ሆይ ለልጅሽ ስትል አንድ በር ክፈትልኝ ስትል በልቧ ትጸልያለች። በጋዜጣ ላይ ያየችው አንድ ማስታወቂያ ግን የመጨረሻ ተስፋዋ ነበር። በኒውዮርክ እምብርት በሚገኝ አንድ ዘመናዊ ፔንትሃውስ ውስጥ ሚስተር አንድሩ በመስኮት በኩል ከተማዋን ይመለከታል። እሱ በአሜሪካ ትልቅ የቴክኖሎጂ ካምፓኒ ባለቤት ቢሆንም ቤቱ ግን በሐዘን የተሞላ ነው። ከ2 ዓመት በፊት የሚወዳት ባለቤቱን በመኪና አደጋ አጥቷል። ከዚያ ቀን ጀምሮ ሚስተር አንድሩ ለሰው ልጅ ያለው ስሜት ሞቷል። ሰራተኛ ማለት ስራውን የሚሰራ ማሽን ነው ብሎ ያምናል። ሰራተኞቹ ይፈሩታል፣ ማንም አይቀርበውም። ነገር ግን ለ2 ልጆቹ የ5 ዓመቷ ኤሚሊ እና የ8 ዓመቱ ሊያም አዲስ ሞግዚት በአስቸኳይ ያስፈልገዋል። ቀደም ብለው የመጡት ሞግዚቶች ሁሉ በልጆቹ አመልና በሚስተር አንድሩ ጥርጣሬ ተባረዋል። የመጀመሪያው መገናኘትና ሚስጥራዊው ቅጥር። ሳራ ወደ ቤት ስትገባ በቤቱ ግርማ ሞገስ ተደነቀች። ነገር ግን ፍርሃት ወጥሯታል። ሰፋ ያለና ወፍራም ኮት ለብሳለች። ይህ ኮት እርግዝናዋን እንዲደብቅላት ትጸልያለች። ሚስተር አንድሩ ፊት ለፊት ተቀመጠ። አይኖቹ ልክ እንደ በረዶ ቀዝቃዛ ናቸው። እዚህ ቤት ውስጥ ህጎች አሉ አላት። ልጆቼን መንከባከብ፣ ቤቱን ማጽዳትና በግል ህይወቴ ውስጥ ጣልቃ ለመግባት። የጤና ችግር አለብሽ ሲል ጠየቃት። ሳራ ልቧ በፍጥነት መምታት ጀመረ። አይ ምንም የጤና ችግር የለብኝም ብላ ዋሸች። በሚገርም ሁኔታ በከፍተኛ ደሞዝ ተቀጠረች። ሳራ ስትወጣ ደስ ቢላትም ሚስጥሬ ስታወቅ ምን ሆናለው የሚለው ጭንቀት ግን አለቀቃት። የተሰበሩ ልቦች መገናኘት። ሳራ ስራዋን ጀመረች። ኤሚሊና ሊያም መጀመሪያ ላይ በጣም ግትር ነበሩ። ሊያም ሆን ብሎ ምግቡን ይደፋል። ኤሚሊ ደግሞ አትናገርም ነበር። ሳራ ግን እናትነቷ በውስጧ ስላለ በትዕግስት ያዘቻቸው። አንድ ቀን ማታ ኤሚሊ እናቷን እያሰበች ስታለቅስ ሳራ አገኘቻት። አቅፋ አስተኛቻትና በሚያምር ድምፅ ዘፈነችላት። ሊያምም በበሩ በኩል ቆሞ ይመለከት ነበር። ሳራ ለልጆቹ የጎደላቸውን የእናትነት ፍቅር መስጠት ጀመረች። ቤት ውስጥ ቀስ በቀስ የሳቅ ድምፅ መሰማት ጀመረ። ሚስተር አንድሩም በሩቅ ሆኖ ይህንን ለውጥ ያስተውላል፣ ግን አሁንም ራሱን ያርቃል። የእርግዝናው ፈተናዎች። ጊዜው እያለፈ ሲሄድ የሳራ ሆድ ይበልጥ መታየት ጀመረ። የጠዋት ማቅለሽለሽና ድካም ስራዋን የፈተና አደረጉት። አንድ ቀን ጠዋት ኩሽና ውስጥ ምግብ እያዘጋጀች ሳለ ሽታው አስቸገራትና ልታስመልስ ስትል ሚስተር አንድሩ ገባ። ምን ሆነሻል ሲል ጠየቃት። ሳራ ፊቷን አዙራ ምንም የኒውዮርክ ቅዝቃዜ ጉንፋን ይዞኝ ነው አለች። በሚቀጥለው ቀን ደግሞ ኤሚሊ ሳራ ሆድሽ ለምን ትልቅ ሆነ? በውስጥ ኳስ አለ ስትል ጠየቀቻት። አይ ልጄ ብዙ ጣፋጭ ስለበላው ነው ብላ በሳቅ አለፈችው። ሚስጥሯን ለመደበቅ የምታደርገው ጥረት ከፍተኛ የስነ ልቦና ጫና ፈጠረባት። ያልተጠበቀው አደጋ። አንድ ምሽት ሚስተር አንድሩ ከቢሮ ዘግይቶ ተመለሰ። በቤት ውስጥ ያለው ሰላም ደስ ቢለውም ሳራ በድካም ምክንያት ሶፋ ላይ እንቅልፍ ወስዷታል። የለበሰችው ሰፊ ኮት ተገልጦ የ7 ወር ተኩል እርግዝናዋ በግልጽ ይታያል። ሚስተር አንድሩ ደንዝዞ ቆመ። በውስጡ ቁጣና ግራ መጋባት ተፈራረቁ። ዋሽታኛለች፣ በህጎቼ ላይ ማርፋለች ብሎ አሰበ። ነገር ግን ልጆቹ ከእሷ ጋር ያላቸውን ደስታ አስታወሰ። በዚያው ምሽት ሊያም መጥቶ አባዬ ሳራ በጣም ጥሩ እናት ናት አይደል ሲለው ሚስተር አንድሩ ምንም ሳይናገር ወደ ክፍሉ ገባ። የእውነት ሰዓት። በማግስቱ ጠዋት ሚስተር አንድሩ ሳራን ወደ ቢሮው ጠራት። ሳራ የፊቱ ገጽታ ስላልተለወጠ ገና አልጠረጠረችም ነበር። ሳራ አንድ ነገር ላሳይሽ እፈልጋለሁ አላትና ትላንት ማታ ያየውን ሚስጥር በዝምታ ነገራት። ሳራ በድንጋጤ እግሮቿ መንቀጥቀጥ ጀመሩ። ጌታዬ እባክዎ አለች እያለቀሰች። ጌታዬ እባክዎትን አለች እያለቀሰች። መዋሸት አልነበረብኝም፣ ግን ስራው በጣም ያስፈልገኝ ነበር።
ሕፃኑን የምወልድበትና የማሳድግበት አቅም የለኝም። ስደተኛ ነኝ። ማንም የለኝም ሚስተር አንድሩ፣ ማንም የለኝም። ሚስተር አንድሩ በዝምታ አዳመጣት። የሚስተር አንድሩ የልብ መለወጥ። ሳራ መባረሯን እርግጠኛ ሆና እቃዋን መሰብሰብ ጀመረች። ልጆቹም ስታለቅስ አይተው አብረዋት ማልቀስ ጀመሩ። ነገር ግን ሚስተር አንድሩ አንድ ነገር አደረገ። ሳራን አስቆማትና እኔም ባለቤቴን ሳጣ ህይወት መጨረሻዋ መስሎኝ ነበር አላት። ለሰው ልጅ ያለኝ እምነት ጠፍቶ ነበር። አንቺ ግን በዚህ ቤት ውስጥ የጠፋውን ደስታ መለስሽው። ልጆቼ እንደገና መሳቅ የጀመሩት በአንቺ ምክንያት ነው። ሳራ ግራ ተጋብታ አየችው። አዲሱ ቤተሰብ ከዛሬ ጀምሮ እንደ ሰራተኛ ሳይሆን እንደ ቤተሰብ እዚህ ትቆያለሽ አላት። የሕክምና ወጪሽና የልጅሽን ጉዳይ እኔ እችላለሁ። ሳራ የሰማችውን ማመን አልቻለችም። ሚስተር አንድሩ የብረት ሰው ሳይሆን በውስጡ ትልቅ ደግነት ያለው ሰው መሆኑን አወቀች። በሚቀጥሉት ሳምንታት ቤቱ በዝግጅት ተሞላ። ለሚወለደው ሕፃን ክፍል ተዘጋጀ። ልጆቹም አዲስ ወንድም ወይም እህት ልናገኝ ነው ብለው በደስታ ይዘሉ ነበር። የብርሃን መጨረሻ። ከ2 ወር በኋላ ሳራ ቆንጆ ሴት ልጅ ወለደች። ስሟን ሆፕ ተስፋ አለችው። በሚስተር አንድሩ ቤት ውስጥ አሁን 5 ሰዎች አሉ። አሜሪካ ሳራን ብቻዋን አላስቀረቻትም። ደግነት ልክ እንደ ሰንሰለት አንዱን ከሌላው እንደሚያስተሳስር በተግባር ታየ። ሚስተር አንድሩ እንደገና መውደድን ተማረ። ሳራ ደግሞ መጠለያና ቤተሰብ አገኘች። ታሪኩ የሚያበቃው 5ቱም ሆነው በማዕድ ዙሪያ ተቀምጠው በኒውዮርክ የምሽት ብርሃን ስር ደስተኛ ሆነው ሲሳሳቁ ነው።